ይደፋሪዎች ልጄ እንደፍራችሁ ጭራሽ መቃብሩ አለ። ከብዙ ጊዜ በኋላ ሜሮን ሕፃን ልጅ እንዳንጠለጠለች መጣለች። ከድሮ አቋሟ ከስታ ሌላ ሜሮንን መስላለች። እንደለመደችው ጥሏ ሁሉ ከመድኃኒዓለም ነው። አሁንም ቆይ ብቻ መጣሁልህ እያለች ትዝትበታለች። ነገሩ ሜሮን ላይስ ማን ይፈርዳል? እሷን የመሰለ አገልጋይ፣ እሷን የመሰለ አስቀዳሽ ክርስቲያንስ ማን አለ? ማንም። ሜሮን ድሮ ከቤተ መቅደስ የማጠፋ ምስኪን ነበረች። አንድ ክፉ ቀን ግን ያቺን ሜሮንን ቀምቶ ቀውሷ ሜሮንን ፈጠረ። ከዛ ሌሊት በኋላ ግን ሜሮን ጤናዋ ተዛብቶ ጸቧ ሁሉ ከመድኃኒዓለም ሆነ። አንተ መድኃኒዓለም እኔን አስደፈርከኝ አይደል? ዛሬ ደግሞ መድኃኒዓለም እንደመሆኑ እልዋን አጠራቅማ በጓሮ በኩል ልጇን አስከትላ ልትካሰሰው እንደቆመች ነበር። ሂጂ ነይ ከዚህ ተነሽ ከልጄ መቃብር። ይቅርታ አላወኩም። ይቅርታ ልጄን ይመልሳል? እንኳን ይቅርታ ፍርድ ልጄን አይመልስም። ይደፋሪዎች ልጄ እንደፍራችሁ ጭራሽ መቃብሩ አለ። የምን ደፋሪ? ልጅህ ተደፍራ ነው? ሴትዮ ዝም በይ። ምን አለ ብትይ፣ ምን አለ ይቅርታ ባትይ። ይቅርታና ንስሐ ያልመለሰው በደሌ መስሎ ልጄን የቀማኝ። አልገባኝም። ታዲያ መቃብሩ ላይ ያለው ስም? የራሴ ስም ነው ከላይ ያለው፣ ሬሳው ግን የልጄ። የኃጢአቴ ውጤት ልጄን ስለገደለብኝ በሷ ፋንታ እኔ ሞትኩ። ይቅር እስካልተባለ ድረስ የሞተችው ልጄ ሳትሆን እኔ ነኝ። ምንድነው ያንተ ኃጢአት? ከ3 ዓመት በፊት ነበር እዚህ መድኃኒዓለም መንገድ ላይ የማይሽር በደል የፈጸምኩት። በሰዓቱ ዘበኝነት እየሰራሁ አንዲት ሴት ለኪዳን ስትመላለስ አያት ነበር። ፊቷን ባላስተውሎ ረጅም ቀሚስ አድርጋ አቋሟ ይፈታተነኝ ነበር። አንድ ቀን ሴሰኝነት ያሸንፎኝ ጭር ባለ ሌሊት ጠብቄ ደፈርኳት። የሚያሳዝነው ግን እሷ እንደፍሬ ቤት ስገባ ያለ እናት በዘበኝነት ያሳደግኳት ልጄ ተደፍራ ተገላ ጠበቀች። የደፈርኳትም ሴት ደብዟን አጥፍታ ጠፋች። ይቅር ብያለሁ። አንቺንማ ምን በደልኩሽ? ያችን ሴት አግኝቼ ይቅርታዋን መጠየቅ ነው የምፈልገው። የደፈርካት ሴት እኔ ነኝ፣ ከሀገር ያጠፋት።